ይሄ ቀን ያልፋል። የግነት ከሌለን ኢትዮጵያውያን ካልሆን ለኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን። ምንም አይደለም። ይሄ የሃይማኖት ተቋም እንጂ ሌላ ዓላማ ያለው ሌላ ችግር ያለው ሌላ አንግቦ የሚሄድ ተቋም አይደለም። ምን አደረጉ? ጸለዩ እንጂ መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ ያዙት እኮ ቦምብ አልያዙም። ሙታንን መግደል እኮ በቁም ራሱ ሙትነት ነው። የቀደመውን የአባቶቻችንን የአራቱን ሰማዕታት ሐዘን ሳይጨርሱ ሌላ ደግሞ 2 ሰው ተደገመ። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተክርስቲያን ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። በዋሻ ውስጥ ከሚኖሩ ከ8ቱ አባቶች እኒህ ትልቅ አባት አንዱን አጣናቸው። 12 ዓመት ሙሉ ከሰው ተገናኝተው የማያውቁ ሰው አይተው የማያውቁ ከእግዚአብሔር ጋር ብቻ የሚገናኙ ከዋሻ ውስጥ ወጥተው የማያውቁ በገዳም እየተደበቀ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው። እንዳለ መታደል በዚህ ሳምንት በቤተ ክርስቲያን ላይ የተለያዩ ግፍና መከራዎች የደረሱበት ሳምንት ነው። ከነዚህም መካከል የኔታ ይባቤ የጉባኤ መምህር መታሰር፣ የመምህር ደረጀ ዘወይኒ መታሰር፣ እንዲሁም በሶሪያ ሀገር በቅዱስ ቤተ ክርስቲያን ላይ በቅዳሴ ላይ ያሉ ከ22 በላይ ክርስቲያኖች የተገደሉበት ሳምንት ነው። እንዲሁም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ በአሰቃቂ ሁኔታ የገዳማውያን አባቶች የተገደሉበት ሳምንት ነው። ዛሬ ግን ላሳያቸው የፈለኩት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ በተገደሉ የቤተክርስቲያን አባቶች ላይ የሃይማኖት አባቶች ምን አሉ፣ ህዝበ ክርስቲያኑስ ምን አለ፣ እንዲሁ በመንግስት በኩልስ ምን እየተሰራ ነው። እኔ ወንድማችሁ አንዷለም አጥናፉ እባላለሁ። ቪዲዮውን ላይክ እና ሰብስክራይብ በማድረግ እንጀምር። ቀጥታ ወደ ቪዲዮዎች እንላፍ። ይሄ ቀን ያልፋል። የግነት ከሌለን ኢትዮጵያውያን ካልሆን ለኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን። ምንም አይደለም። ይሄ የሃይማኖት ተቋም እንጂ ሌላ ዓላማ ያለው ሌላ ችግር ያለው ሌላ አንግቦ የሚሄድ ተቋም አይደለም። እስከ መቼ እንዴ? ዓለምም ይፍረደን፣ መላው ህዝበ ክርስቲያን ይፍረደን። ሌላ ነገር አላልንም። ሞት አላወጅንም፣ ስደት አላወጅንም። የቤተ ክርስቲያን ሕግ ይከበር ነው ያለው። የቤተ ክርስቲያን ሕግ ይከበር በማለታችን ለምን እኛ ሞተን እኛ አልፈን ቤተ ክርስቲያን ግን ነጻ ትወጣለች? ምንም የምንፈራውም የምናፍረውም ነገር የለም። ምንም አላልንም። ሕግ ይከበር ነው ያለው። የሲኖዶስ ሕግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም። መሳሪያም የለንም፣ የምንዋጋበትም የለንም። መሳሪያ ያለው አካል ግን የዚችን ቤተክርስቲያን ሕግና ስርዓት ሊያስከብር ይገባል። ሙታንን መግደል እኮ በቁም ራሱ ሙትነት ነው። ሰው እንዴት የሞተን ሰው ይገላል? ሞትን መግደል እንዴት ጀግንነት ነው? አባቶቻችን እኮ ሲመነኩሱ ሞተዋል። አርባቸው እኮ ወጥተዋል። የላመ የጣመ የማይበሉ የሞቀ የደመቀ የማይለብሱ በቀን አንድ ጊዜ እንኳን ዳቤ መብላት የማይችሉ አባቶችን መግደል ምን አይነት ስብዕና ማጣት ነው? ምን አይነት ሕሊና ማጣት ነው? ይሄ እኮ ጀግንነት አይደለም። ይሄ እኮ ውርደት ነው። ይሄ እኮ በቁም መሞት ነው። አባቶቻችን ቀድሞ ራሳቸውን ለእግዚአብሔር ሰጥተው ሞቱ። ይሄንን ዓለም አንፈልግም ብለው ሞቱ። ከምድራዊ ሕይወት ይልቅ ሰማያዊ ሕይወት ናፍቋቸው ሞቱ። የሞተን መነኩሴ መግደል ምን ማለት ይሆን? ኢትዮጵያ እኮ ይሄ የሷ መገለጫ ጠባዩ አይደለም። ይሄ የኢትዮጵያዊነት ስብዕና አይደለም። ይሄ የኢትዮጵያዊ ማንነት አይደለም። ሞትኛን ያጠነክረናል። ክርስቲያንና ሚስማር በተመታ ቁጥር ይጠብቃል። ሰማዕትነትን ከልጅነት ጀምሮ ለምደነዋል። ሕፃኑ ቂርቆስ ሰማዕት ሆኖ ተብሎ ተምረን አድገናል። ቅዱስ እስጢፋኖስ ሰማዕት ሆነ በወጣትነቱ ተብሎ ሰምተናል። ቅዱስ ጊዮርጊስ በ27 ዓመቱ ሰማዕትነትን ተቀበለ ተብሎ ተምረናል። 7 ዓመት ተጋደለ።
7 አክሊላትን ተቀበለ የሚለውን ሰምተን ተምረናል። ቅድስት አርሴማ ሰማዕት ሆነች፣ ቅዱስ ሚናስ ሰማዕት ሆነ የሚለውን ሰምተን ተቀብለናል። ቤተ ክርስቲያን ሰማዕትነት ለሷ አዲሱ አይደለም። በየጊዜው ሰማዕትነትን ትቀበላለች፣ ትሰደዳለች። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተ ክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተ ክርስቲያን፣ በገዛ በሰራችው ምድር ላይ መከራ የሚደርስባት ቤተ ክርስቲያን፣ ገዳማቶች አባቶቻችን በተለያየ አንዴ በኮሮና አንዴ በጦርነት መከራቸውን ያሉ ገዳማቶች ተዘግተዋል። አብነት ትምህርት ቤቶች ፈርሰዋል። እንደዚህ አይነት ገዳም ደግሞ አባቶች ይገደላሉ፣ በጥይት ይገደላሉ። አባቶች መከራ ይደርስባቸዋል። ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። ችግር ከሚያሰቃያቸው በላይ ሰው ልጅ መጥቶ ያሰቃያቸዋል። የውሃ ጥሙ ከሚያሰቃያቸው በላይ ሰው ልጅ መጥቶ አሁንም ያሰቃያቸዋል። እስከ መቼ ነው ቤተክርስቲያን የምትደፈረው? እስከ መቼ ነው ገዳማት የሚደፈሩት? እስከ መቼ ነው አባቶቻችን የሚገደሉት? ለማን ነው አቤት የምንለው? ለማን ነው የምንጮኸው? እግዚአብሔር ግን ይሄን ይመለከታል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም 70 ዓመት እንደ ጮኸ ሁሉ የአባቶቻችን ደም ከዙቃ ላይ ጮኻል። አዎ አገሪቷ ሰላም የላትም። ከዚህ በላይ ሰላም ታጣለች። ደም እየፈሰሰ ሰላም የለም። አባቶች እየተገደሉ ሰላም የለም። አባቶች እየሞቱ በረከት የለም። አባቶች እየተሰቃዩ ረድኤት የለም። ቋንቋችን ተደባልቆ ባቢሎን ሆነናል። ኑሮ ውድነቱ አሰቃይቶናል። እርስ በርስ እየተገዳደልን፣ እርስ በርስ እየተፈነቃቀልን፣ እርስ በርስ መከራ እያመጣን ሀገሪቷን ሲኦል አድርገናታል። ለምን? የአባቶቻችን ደም ገና ይፈርዳል። በየገዳማት የሚሰቃዩ የአባቶቻችን መከራቸው ይፈርዳል። በርካታ አብያተ ክርስቲያናት ተቃጠሉ፣ ካህናት ነደዱ። ይሄ ታዲያ ለሀገራችን ሰላም ያመጣል? ልጅነትን የሚሰጥ ካህን ሲቃጠል ሰላም ያመጣል? ስብሐተ እግዚአብሔር የሚደርስበት ስጋው ደግሞ የሚፈተትበት መላእክት የሚረቡበት ቤተ ክርስቲያን ተቃጥሎ ሰላም ያመጣል? አላመጣም። የጅጅጋ ቤተ ክርስቲያን መቃጠል፣ የበሻሻ መቃጠል፣ የምስራቅ ሐረርጌ የምዕራብ ሐረርጌ መቃጠል፣ በተለያየ ቦታ ቤተክርስቲያን መንደድ፣ ክርስቲያን መሰደድ፣ ክርስቲያን መሞት ለሀገራችን ያመጣው የኑሮ ውድነት፣ እልቂት፣ ሞት፣ ስቃይ፣ ሰቆቃ ነው። ምን አተረፈን ከሞት? ቤተክርስቲያን አቃጥለን ምን አተረፈን? ካህኑን አንድደን ምን አተረፈን? ክርስቲያኑን አሳደን ምን አተረፈን? በሃይማኖቱ ምክንያት ገለነው ለኢትዮጵያ ምን አተረፈን? ያመጣነው መከራ ነው። ያመጣነው የኑሮ ውድነት ነው። ያመጣነው ስደት ነው። ያመጣነው ስድ ትውልድ ማፍራት ነው። ሌላ ምን አተረፈን? ከእንደዚህ አይነት በረከት ይገኛል? ከእንደዚህ አይነት ረድኤት ይገኛል? ከእንደዚህ አይነት ሰላም ይገኛል? ከእንደዚህ አይነት ስምምነት ይገኛል ወይ? በፍጹም በፍጹም አይገኝም። ሰው ገሎ በረከት የለም። ቤተክርስቲያን አቃጥሎ ሰላም የለም። ገዳምን አፍርሶ ሰላም የለም። አባቶችን ገሎ ሰላም የለም። ሰላም የሚመጣው ከሰላማዊ ከኢየሱስ ክርስቶስ ነው። መሳሪያችን ሰላም አያመጣም። ድሮን ሰላም አያመጣም። አፈሙዝ ሰላም አያመጣም። ሰላምን የሚሰጠን እርሱ ኢየሱስ ክርስቶስ ነው። እንዴት ሰው በሀገሩ ላይ ይገደላል? ያውም ገዳም የገቡ አባቶች፣ በረሃኛ አባቶች፣ በቅጡ የማይበሉ አባቶች፣ በቅጡ የማይተኙ አባቶች፣ ለጸሎት የተጉትን አባቶችን መግደል ምን ማለት ነው? ሙትነት ነው እንጂ። አዎ የሞተን መግደል ሙትነት ነው። ራሱ ሙት ስለሆነ ነው እኮ። ተንቀሳቃሽ ሬሳ ስለሆነ፣ ህሊና ቢስ ስለሆነ፣ ሰዋዊ ጠባይ ስለሌለው አውሬ ስለሆነ። አውሬ እንኳን ለአባቶች ይታዘዛል። አቡነ ገብረ መንፈስ ቅዱስን አናብርትና አናብስት ይታዘዟቸው ነበር። እነ ጸበለ ማርያምን አናብርት ይታዘዟቸው ነበር። እንስሳት እንኳን ይታዘዟቸዋል። አራዊት ይታዘዟቸዋል። ከአራዊት የባሰስ የሰው ልጅ አውሬ ሆኖ ጨካኝ አረመኔ
አባቶችን ገብቶ ይገላል። አረ ምን አይነት እጅ ነው? አረ ምን አይነት ህሊና ነው? አረ ምን አይነት ስብዕና ነው? አረ ምን አይነት ማንነት ነው? ከቶ ከኢትዮጵያዊነት የማይጠበቅ ጀግና ከሆኑ ምን ነው ሌላ ቦታ ሄዱ? መነኩሴን መግደል ጀግንነት ነው እንዴ? መዝቀጥ እኮ ነው። ትንሽነት ነው። ውርደት እኮ ነው። ክፋት ነው። እኛ ግን አሁንም ተስፋ አንቆርጥም። እየሞትን እንበዛለን፣ እየተገደልን እንጠነክራለን፣ መከራን እየተቀበልን ሞትን እያስተናገድን እንባን እያፈሰስን ሃይማኖታችንን እንጠብቃለን። በአባቶች ሞት ገዳም አይበተንም። በአባቶች ግድያ ገዳሙ አይበተንም። ገዳሙ ነገ ያብባል። አዎ በሞት ውስጥ መብዛትን ነው የምናውቀው እኛ። በሞት ውስጥ ሕይወት እንዳለ እናውቃለን። ትንሣኤ ሙታን ያለን ሰዎች ነን። እግዚአብሔር እንደሚያሻግር ምናምን ነን። ከዮዲት ጉዲት ያሻገረን እግዚአብሔር፣ ከግራኝ መሐመድ ከዱርቡሾች ከማህዲስቶች ያሻገረን እግዚአብሔር አሁንም እንደሚያሻግረን እናምናለን። በእውነት የቤተ ክርስቲያን አባቶችን ቃለ ሕይወት ያሰማልን። እንደዚህ አይነት የቤተ ክርስቲያን አባቶች በመኖራችን እንጽናናለን። እንግዲህ በአቡነ ገብረ መንፈስ ቅዱስ ገዳም የተደረገው ድርጊት በጣም አሳፋሪ ነው። በየዓመቱ አምናም በዚህ ሰዓት እንደዚህ በርካታ የሆኑ መነኮሳት ተገድለዋል። ዘንድሮም በተመሳሳይ እንደዚሁ ተገድለዋል። ይህ የሚያሳየው ለቤተ ክርስቲያን ትልቅ የሆነ ከባድ የሆነ ፈተና ነው። ምክንያቱም እንዴት መነኩሴ የገዳም አባት ከፖለቲካ ነፃ እንዲሁም ከማህበራዊ ከምንም ነገር ነፃ የሆኑ ስለ ሀገር፣ ስለ ሕዝብ፣ ስለ ግለሰቦች ጸሎት የሚያደርጉ በዓት ይዘው ምን ነው የሚኖሩ አባቶች እና ይህንን ጉዳይ ሁላችንም ልንቃወመው የሚገባ ጉዳይ ነው። በእውነት ቸል ልንለው የሚባል ጉዳይ የለም። ይህንን ድርጊት ደግሞ በማውገዝ ለምን በቤተክርስቲያን ላይ እንደዚህ አይነት ፈተና ይደረጋል የሚሉ አባቶች የሚሳደዱበትና የሚገደሉበት ወይም የሚታሰሩበት አግባብ በጣም ትክክል ያልሆነ ነገር ነው እና ሁሉም የሃይማኖት አባቶች ይህንን ድርጊት ሊያወግዘው ይገባል። አይደለም ከቤተክርስቲያን አባቶች፣ የሀገር መሪዎች፣ የተለያዩ የእምነት ተቋማት ራሱ ይህን ጉዳይ ሊያወግዘውና በቃ ሊባል የሚገባው ጉዳይ ነው። እስቲ ሌሎች ወንድሞችና የተለያዩ ግለሰቦች ስለዚህ ጉዳይ ምን አሉ የሚለውን ላሳያችሁ ፈልጋለሁ። እስቲ ቪዲዮዎችን አይተናቸው እንመለስ። ጽኑ በሃይማኖታችሁ። ዛሬም ደም እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ በዋሻ ውስጥ ከሚኖሩ ከ8ቱ አባቶች እኒህ ትልቅ አባት አንዱን አጣናቸው። 12 ዓመት ሙሉ ከሰው ተገናኝተው የማያውቁ፣ ሰው አይተው የማያውቁ፣ ከእግዚአብሔር ጋር ብቻ የሚገናኙ፣ ከዋሻ ውስጥ ወጥተው የማያውቁ እነዚህ ትልቅ አባት ከዋሻ ውስጥ አውጥተው ገለው ከተራራ ስር ጣሏቸው። ሰው ደርሶባቸው የማያውቅ እነዚህ አባት ላይ ገለው ጣሏቸው። እባካችሁ ስለ ቤተ ክርስቲያን የበላይ ጠባቂዎች ብላችሁ ለነዚህ አባቶች ለምስኪኖች አባቶቻችን ፍትህ ስጧቸው ስል ከልብ ይጠይቃሉ። ፍትህ ስጧቸው ስል ስለ ማህተቤ ብዬ ይጠይቃሉ። ፍትህ ስጧቸው ስል ስለ ተዋህዶ ብዬ ይጠይቃሉ። እባካችሁ አባቶቻችን እባካችሁ ለምናችኋለሁ። እንደዚህ የልጅነትን ባይን እያያችሁ ተው አትጨክኑ እያልኩ ነው። እባካችሁ ኦርቶዶክሳውያን ከመቼውም ጊዜ በላይ ይህ ቪዲዮ አቅም እንዲኖረው ስለምፈልግ ኮፒ ሊንክ፣ ሪፖስት እና ሼር አድርጉልኝ። ኮሜንት ላይ ደግሞ ሁላችሁም የዝቋላ አባቶች በረከታችሁ ይደርብን እያላችሁ ኮሜንት ላይ ጻፉልኝ። የዓለምን ጫጫታ ንቀው በገዳም በበዓታቸው ተወስነው ለሀገራቸው ኢትዮጵያና ለሕዝቧ እንዲሁም ለቅድስት ቤተክርስቲያን የሚጸልዩ አባቶች ጋር እጃችሁን ማንሳት ለምን አስፈለገ? እስከ መቼ ነው የቤተክርስቲያን አባቶች የሚገደሉት የሚታረዱት? እስከ መቼ ነው የቤተክርስቲያን አገልጋይ ካህናቶች የሚገደሉት የሚታረዱት? በጣም ያሳዝናል፣ ያማል። ማርያምን ነው የምላችሁ። እነሱ ምን ባጠፉ ይህ ግፍ ይገባቸዋል? እንዴት ጸሎት የያዙ አባቶች፣ መሳሪያ ያልያዙ አባቶች ጋር
በጸሎት ለሚያምኑ ለሀገራችን ለሚጸልዩ አባቶች ጋር እጃችሁን ማንሳት እስከ መቼ? ይሄው በዝቋላ አቦ የሚገኙ መነኮሳትና ገዳማውያን ታርደዋል። ተይዘውም ወዳልታወቀ ቦታ ታግተው የተወሰዱ አባቶች አሉ። እስካሁን ድረስ የት እንዳሉ አይታወቅም። ይህን ድርጊት የፈጸመው አካል ማን ነው? የዛሬ ዓመትም እዚሁ ዝቋላ አቦ ላይ በየካቲት ወር እንደዚህ አይነት ግፍ ተፈጽሞ ነበር። ያ አልበቃ ሲላቸው ዘንድሮም ደገሙት። በገዛ ሀገራችን የኦርቶዶክሳውያን ስደት እስከ መቼ ድረስ ነው? ማብቂያውስ መቼ ነው? እስከ መቼ ነው ጥቁር ልብስ እየለበስን ስለ ቤተ ክርስቲያን የምናለቅሰው? እስከ መቼ ነው የኦርቶዶክሳውያን ዝምታ? መቼ ነው መጨከን የምንጀምረው? የገዳማውያን አባቶችና የካህናት መታረድ፣ መገደል ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ከላይ ሆነው ቅድስት ቤተ ክርስቲያንን የሚመሩ አባቶች ጨከን ብለው እርምጃና ትዕዛዝ መስጠት ይኖርባቸዋል ብዬ አምናለሁ። ገዳማውያን እየታረዱ ነው። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ስለ ዝቋላ ላይ የተገደሉት አባቶች ስም ነው የምጠይቃችሁ። ማንም ክርስቲያኖች ይህንንም ቪዲዮ ሼር፣ ኮፒ ሊንክ አድርጉ እንዳታሳልፉ። በስጋችሁ የተገደሉት አባቶችማ ሄዷል። እግዚአብሔር ስለመረጣችሁ እኛ አለንም እንዴ በቁም የሞተን? ለሃይማኖታችን እንቆማለን፣ አንገታችን ላይ ማተብ አድርገን እንሞታለን እንላለን። አባቶቻችን ስታረዱ ካህን በጥፊ ስመታ ምንም አልተባለም፣ ዝምታ። ያሁላ ካህናቶች ስጋና ደሙ አቆርቦ ሲወጡ ያሁላ ካህናቶች ሲገደሉ ምንም አልተባለም፣ ዝም ተባለ። በሻሸመኔ ላይ ያሁላ ካህናቶችና ማህበረሰብ ስታረድ ሲገደል ምንም አልተባለም፣ ዝምታ ነው የተመረጠ። የዛሬ ዓመት ዝቋላ ላይ አባቶች እንደዛ ሲገደሉ ስታረዱ ምንም መልስ አላገኘንም። አሁን ደግሞ ተመልሶ የዛሬ አባቶቻችን በዝቋላ ላይ በማይታወቅ ኃይል ተገድሏል፣ ታግቷል። ምንም ዝምታ መረጣችሁት። የአባቶች አምላክ ይጠይቃችሁ። በገዳም እየተደበቀ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው። በልዑል እግዚአብሔር ስም እናመሰግናለን። በእውነት ወንድሞቻችን ቃልዮት ያሰማልን። ለቤተ ክርስቲያን እና ለሕዝበ ክርስቲያኑ ድምጽ ለምትሆኑ ሁልጊዜ በእውነት ግን በቤተ ክርስቲያን ላይ እንደዚህ ያለ ጭካኔ ለምን ተፈለገ? ጠላታችን ዲያብሎስ ከጥንት ጀምሮ አለቀን ያለ ትልቁ በሽታችን በቤተ ክርስቲያን ላይ እንዴት በዚህ ያለ ይዘመትባታል? እንዴት ለሃይማኖት ዓለምን ንቀው ገዳም ለገቡ አባቶች እንዴት ይህን ያህል የሰይፍ በረዶ፣ እንዴት የግድያ ወንጀል ይፈጸምባቸዋል? ምን አይነት ሰይጣን ቢሆን? በእውነት በጣም በሚያሳዝን ሁኔታ ቤተክርስቲያን ላይ እየተፈተነች እንዳለ ይሰማኛል። የሃይማኖት አባቶች፣ የሃይማኖት መሪዎች እንደዚህ አይነት ድርጊቶችን ለምን ነው መረር አድርገው ድጋሜ እንዳይፈጸሙ አጽንኦት ሰጠው? ለምንድን ነው የቤተክርስቲያን ፈተናን የማያወግዙት? መንግስት ስለምንድን ነው ቤተክርስቲያን የገዳም አባቶችን በተለያየ ሰዓት እንደዚህ አይነት ጥቃት ሲደርስባቸው ለምንድን ነው እየተከላከለላቸው ይላል? ለምንድን ነው በገዳም አባቶች ላይ እንደዚህ አይነት አሰቃቂ ግድያ ሲፈጸም እንደዚህ አይነት አላስፈላጊ ድርጊቶችን ማውገዝ ያልተቻለው? ለቤተክርስቲያን ለምንድን ነው አስፈላጊ የሆነ ጥበቃ እየተደረገላት አይደለም ወይ? ካልሆነ ለቤተክርስቲያን የራሱ የሆነ ወታደር ማሰልጠን እንዳለባት እየተሰማኝ ነው በአሁኑ ሰዓት። ህዝበ ክርስቲያን እንደዚህ ተጨፍጭፎ ተገሎ ከሚያልቁ ለምን ቤተክርስቲያን የራሷ ወታደር ማሰልጠና አታስጠብቅም? ገዳማውያን በሉ የተለያዩ ህዝበ ክርስቲያኑ ቤተክርስቲያን የሚያስጠብቅ ራሱን የቻለ ኃይል መፈጠር ያለበት ይመስለኛል። ሁሉም የቤተክርስቲያን አባቶች ለሀገራቸውና ለቤተክርስቲያናቸው መታገል አለው ማለት አለባቸውም። እንዲሁም በተለያየ ምክንያት ስለ ቤተክርስቲያን ያገባናል፣ ይመለከተናል ብለው የተለያዩ የራሳቸውን ሀሳብ የሚያወግዙ ግለሰቦች የሚታሰሩበት የሚሳደዱበት ምክንያት እኔ በፍጹም ሊገበኝ አልቻለም። ለምንድን ነው ቤተክርስቲያንን ቢያንስ መከላከል ባይችሉ እንኳን ስለ ቤተክርስቲያን ድምፅ የሚሆኑ ግለሰቦችን የሚታሰሩና የሚተሳደዱበት ዘመን መብቃት አለበት። በእውነት ይህን ጉዳይ ማንም ንጹሕ አእምሮ ያለው የሃይማኖት አባትም ይሁን እንዲሁም የሀገር ሽማግሌም ይሁን የሀገረ መንግስት ገዥም ይሁን ማንኛውም ሰብአዊ መብትን ይመለከተኛል የሚል ለቤተ ክርስቲያን ባያገባውም እንኳ የሰብአዊነት ጥግ ያጣ ድርጊት ስለሆነ ማንም ሊወግዙ የሚገባ ድርጊት ነው። በእውነት እንደዚህ አይነት ድርጊት ማድረጋቸውን ስንሰማ በጣም አዝነናል።
ነገር ግን ቅድስት ቤተክርስቲያን የተፈጠረችበት ዓላማ ሰማዕትነትን እየተቀበለች በዘመኑ የመጣች ስለሆነ አሁንም ሰማዕትነትን እየተቀበለች እስከ ዕለተ ምጽአት ትቆያለችና በዚህ በእውነት ልንደናገጥ ልንረበሽ ወይም አላስፈላጊ የሆነ ስሜት ውስጥ ልንገባ አይገባንም። ምክንያቱም ክርስቶስ በደሙ ያዋጃት ቅድስት ቤተክርስቲያን ከዚህ የበለጠ ፈተና ደርሶባት ያውቃልና እኛ ህዝበ ክርስቲያኖች ልንረጋጋ ነገሮችን በሰከነ መንገድ ልናይ ይገባል የሚል ሐሳብ ነው ያለኝ። ለዛሬ ላስደምጣችሁ የፈለኩት ቪዲዮ እነዚህ ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይኖር። ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችሁ ትቆዩ ዘንድ ጠይቃለሁ። አመሰግናለሁ።